እንዴት ናችሁ ቤተሰቦች? በወጣቱ አዶናይ ጉዳይ አዲስ መረጃ አለ። ይህም ምንድነው? የወጣቱ ቲክቶከር አዶናይ ወላጅ እናት ወይዘሮ አበባ ገብሩ ልጃቸው አዶናይ እንዲለቀቅ በእንባ እየጠየቁ ይገኛሉ። ይህም የሆነው ምንድነው? የማህበራዊ ሚዲያ ኮከብ የሆነው አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ወይዘሮ አበባ ገብሩ እያለቀሱ ልጃቸውን እንዲለቀቁ ጥያቄ እያቀረቡ ነው። የዓመቱ ምርጥ ቲክቶክ ሰሪን ጨምሮ 4000 ሽልማቶችን ካሸነፈ ብዙም ሳይቆይ በተፈጠረው በዚህ አስቸጋሪ ሁኔታ ወይዘሮ አበባ ልጃቸው ምንም ስህተት እንዳልሰራ በመግለጽ ስሜታቸውን ገልጸዋል። ልጄ ምንም ስህተት አልሰራም፣ እባካችሁ ይለቀቅ ዘንድ አድርጉ እያሉ በእንባ እየጠየቁ ነው። በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ፣ ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በእነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሐሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙ። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም፣ መያያዝም አልፈልግም። ሰማችሁኝ አይደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ። መበርታት ማለት ነው፣ ለዓላማ መቆም ማለት ነው። ትናንት አመሻሹ ላይ በፖሊስ ቁጥጥር ስር የዋለው ይህ ወጣት በማህበራዊ ሚዲያ ላይ በሚያስተምረው ትምህርት ተወዳጅነትን ያገኘ ሲሆን ሌሎቹ ደግሞ ይህ ከስርዓት ውጭ የሆነና ወጣቱን የሚያበላሽ ትምህርት ነው ሲሉ እየተደመጡ ይገኛሉ። የቲክቶከሩ መታሰር በቅርቡ በተካሄደው ቲክቶክ ሽልማት ስነ ስርዓት ጋር በተያያዘ በተነሳው የአልባሳት ስለመባል ውዝግብ ምክንያት መሆኑ የሚታወቅ ነው። ከዚሁ የሽልማት ስነ ስርዓት በኋላ የፌዴራል ፖሊስ የሀገርን ባህልና ስነ ምግባርን የሚጥስ አኳኋንና አልባሳት ለብሰው ወጥተዋል በተባሉ ሌሎች ታዋቂ ቲክቶከሮች ላይ የስር እርምጃ እንደወሰደ የሰማነው ነገር ሲሆን አዶናይ በቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግረኛ በሰጡት ቃል ልጃቸውን ሙሉ በሙሉ ተከላክለዋል። እንዲሁም በመንግስት ላይ እምነታቸውን ገልጸዋል። ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ። እናትየው አክለውም ልጃቸውን እንደሚያውቁትና ለሌሎች በጎ አድራጊ መሆኑን አስረድተዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔም የሚያበረታኝ ልጄ ነው። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለሁ ሲሉ የቲክቶከሩ እናት ተናግረዋል። እኔ የምለው እናንተስ ምን ትላላችሁ?